አልሐምዱሊላህ ሱመ አልሐምዱሊላህ እህታችን አፍናን ከካንሰር ነፃ ሆናለች። ከትናንት በስቲያ ባጋራሁት ቪዲዮ እሷ የለቀቀችውን ቪዲዮ ማለት ነው በዩቲዩብ ገጽ እንግዲህ ዱዓ አድርጉልኝ ነገ ይፋ ይሆናል ውጤቴ ብላ ነበር። በትላንትናው ዕለት ደግሞ ትልቅ ብስራት አካፍለናለች። ከካንሰር ነፃ ሆናለች። ለ2 ዓመታት ስትሰቃይበት የነበረውን እንግዲህ እህታችን አፍናን ሁላችንም እናውቃታለን ብዬ አስባለሁ። ሶሻል ሚዲያ ላይ ከተጋራች በኋላ በህዝቡ ርብርብ ማለት ነው ወደ ውጭ ሀገር ሄዳ እንደ ሀገር ታክማ ነበር። ሴት ልጁ ናችሁ እሰቡት፣ ካንሰር ኖሮባችሁ ከዛም ደግሞ አንድ እግሯን አጣች። አንድ እግሯ መቆረጥ ነበረበትና ተቆረጠ። ከዛ ወደ ሀገር መታ እንኳን ፈገግቷ ከፊቷ አይለይም ነበር። አልሐምዱሊላህ የሚለው ቃል ከልሷና አይለይም ነበር። አልሐምዱሊላህ ሱማ አልሐምዱሊላህ። ወላሂ ሱማ ወላሂ እጅግ በጣም ደስ ብሎኛል። የሰው ደስታ የሚያስደስታችሁ በሙሉ እንኳን ደስ ያላችሁ። ቀሪ እድሜሽን ከቤተሰቦች ጋር ከዘመድ አዝማዶች ጋር በደስታ ኑሪ። በዱንያም በቀራም አላህ ያስደስትሽ ለማለት እወዳለሁ። ለመሞት 3 ወር ብቻ ነው የሚቀርሽ የተባለችው ልጅ በስተመጨረሻ ከካንሰር ነፃ ስትሆን አስቡት። ያለው ደስታ፣ እሷ ጋር ያለው ደስታ፣ ቤተሰብ ጋር ያለው ደስታ ሱብሃነላህ። ለኡመተል ኢስላም ለኢትዮጵያን በሙሉ ደግሞ ለሰው ልጅ ህዝብ ያለው ደስታ ትልቅ ደስታ ነው። ምክንያቱም እንግዲህ ካንሰር ያለባቸው ሰዎች ጥቂት ቀናታችሁን አብዛኛው የሚጠባበቁት ማለት ነው። ያ ነገር አልፎ አላህን የያዘ መቼም ወርቆ እንደማይወርቅ እንግዲህ ትልቅ ማሳያ ናት ብዬ አምናለሁ። እንኳን ደስ ያላችሁ ለማለት እወዳለሁ። እንኳን ደስ ያለሽ። ቀሪ ዕድሜሽን በደስታ አላህ ያኖርሽ።